ከሰሞኑ እንግዲህ አንድ ዓለምን ያስደነገጠ እንዲሁም ጉድ ያስባለ ነገር ተከስቷል። ይህም ነገር የተከሰተው በአንድ ሱፐር ማርኬት ውስጥ ሲሆን ስለዚህ ነገር የተለያዩ ሚዲያዎች በተለያዩ ቋንቋ ሽፋን ሰጥተውት ነበር። ይህ ዓለምን ያስደነገጠ ነገር ምን ይሆን? እንዴት ናችሁ ክቡራን ተመልካቾቻችን? ይህ መሳጭ ታሪኮች ነው። በዚህ ዩቲዩብ ቻናላችን የተለያዩ ከዓለም ዙሪያ የሚሰሙ የተለያዩ ነገሮችን ከውስጥም ከሀገር ውጭም ያሉ አስደንጋጭ፣ አሳዛኝ እንዲሁም አስገራሚ ዜናዎችንና ወሬዎችን ይዘንበት የምንቀርበው ቻናል ነው። የዛሬው ትረካ ከመጀመራችን በፊት ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ጉዳይ የተሰማው ከወደ አሜሪካ ሲሆን አንድ ስጋ ቤት ደንበኛ የሆነ ግለሰብ እንደተለመደው የስጋ ሞቱን ለማውጣት ወደ ተለመደበት የስጋ ደንበኛው ጎራ ይላል። የስጋ ቤቱ ባለቤት ወይም ጆን የተሰኘው ግለሰብ ሰውየው እንዲመርጥ በመጋበዝ ዞር ይላል። ሰውየው ወይም ደንበኛው ስጋውን ለመግዛት ከቦታው ቦታ እየተሽከረከረ በመስታወት ውስጥ አምሮ የተቀመጡ ስጋዎቹን በማየት ላይ ነው። ነገር ግን የዛን ሰውዬ አይን የሳበ አንድ ነገር አየ። ይህም የሰው እግር የሚመስል ስጋ በዲስፕሌይ ውስጥ ወይም በስጋ ማስቀመጫ መስታወት ውስጥ ቁጭ ብሏል። ይህም ሰው በመደናገጥ ወጣ ብሎ በፍጥነት ለፖሊሶች ደወለ። ፖሊሶችም አፋጣኝ እዛ አካባቢ ወይም ሱፐር ማርኬቱ ጋር ደረሱ። ፖሊሶቹ እንዳዩትም ይህ ስጋ እውነትም የሰው ልጅ አይነት ስጋ መሆኑን ካዩ በኋላ ቀጥታ የስጋ ቤቱን ባለቤት ጠርተው አነጋገሩት። ይህንንም ያደረጉት ስጋ ቤት ውስጥ ወይም ሱፐር ማርኬት ውስጥ ያሉትን ሰዎች በማስወጣት ነበር። ፖሊሶቹ አስከትለውም ስለ የስጋ ቤቱን ባለቤት ቀስ በቀስ የተለያዩ ጥያቄዎችን መጠየቅ ጀመሩ። ሰውየው ግን በተረጋጋና ደስ በሚል ሁኔታ ነበር መልሱን የመለሰላቸው። ከሰውየው ጋር የነበራቸውን ንግግር ከጨረሱ በኋላ ወደ አካባቢ ሰዎች ሄዱ። አካባቢ ሰዎቹንም ስለ ስጋ ባለቤቱ አዲስ የተለየ ነገር የተፈጠ ነገር ያዩትም ነገር ካለ ብሎ ጠየቁ። በአካባቢ የሚኖሩ ሰዎችም የሰውየው ሚስት ካዩት ቀናት እንዳለፉ ጊዜያት እንዳለፉ ተናገሩ። ሰዎቹም የስጋ ባለቤቱን ቤት በመመርመር ወይም በመመርመር ላይ ሳሉ አንድ ከስጋ ቤቱ ጀርባ ያለ ባዶ ቤት ተመለከቱ። ገብቶ ሲያዩ አንዲት ሴት አንድ እግሯ ተቆርጦ በመሞትና በመኖር መሀል ላይ ትገኛለች። እሷም የስጋ ቤቱ ባለቤት ወይም የጆን ባለቤት ነበረች። ባደረጉት ጥያቄ መሰረት ለምንድን ነው እንደዚህ ያረካው ተብሎ ሲጠየቅ ሚስቱ እንደማገጠችበት ተናገረ። እናንተ ብትሆኑ ይህን ታረጉ ነበር? ሚስታችሁ ብትማግጥባችሁ ስጋ ቤት ኖሯችሁ እግሯን ቆርጣችሁ ለሽያጭ ታቀርቡ ነበር? መልሳችሁን በኮሜንት አሳውቁኝ። መልካም ጊዜ